አህለን ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች ዛሬ የዱባ በሩዝ አሰራር ነው ማሳያችሁ። ተከታተሉ። መጀመሪያ ዱባ እንደዚህ ዱባ አሰሊ ወይንም ገራ አሰሊ የሚባለው እንደዚህ ይመጣል። ክብ ሆኖ ትልቅ ነው። ከዚህም በላይ ትልቅ አለ። ያው የመካከለኛ ነው። እንደዚህ ውስጡን በደንብ ትወራቦሩታላችሁ። ማለት ፍሬ ምናምን ውስጡ ስላለው በማንኪያ በደንብ መጽዳት አለበት። የሁሉ ከሱ የወጣ ነው ማለት ነው። እንደዚህ እሱን ካጸዳም በኋላ ወደ ቀጣይ ስራ እዚህ ጋር ስጋ ልቀቅል ነው። ስጋውን ትንሽ ደቀቅ አድርጋችሁ ብትቆርጡት መልካም፣ ምክንያቱም ቦታ እንዳይዝብን ማለት ነው። ያው ስጋው አጥንት አለው፣ ግን በምችል ያክል ለማሳነስ ሞክሬያለሁ። እዚህ ጋር ትንሽ ስጋውን ገልበጥ እናደርገዋለን። እንዳረቀመውና ሽንኩርት ነው የተጠቀምኩት። እዚህ ጋር ወረጋጋሪ ሄር ቁንዶ በርበሬ ፍሬው ማለት ነው እና ሎሚ ነው የጨመርኩት። ያው ስጋውን መጀመሪያ ለብ ያደረኩት አረፋ ምናምን እንዳያመጣ ስለፈለኩ ነው። ከዛ የፈላ ውሃ እንጨምራለን። ያው ኖርማል ስጋውን መቀቀል ነው እዚህ ጋር ማለት ነው። አሁን ወደ ቀጣይ ስራ እንሄዳለን። ሩዝ መስራት ይጠበቅብናል። ዘይት ጨምራለሁ። ከዛ ደቀቅ ብሎ የተከተፈ ሽንኩርት ትንሽ እሱን በደንብ ከራን እስከሚያመጣ ማለት ቀይ እስከሚሆን አንጠብቀውም፣ ብቻ ትንሽ በሰል እስከሚል እንጠብቀዋለን። እዚህ ጋር ስጋው በስሎ ጨርሷል። ወረቀት ጋር ትንሽ እንጠቀማለን ሩዙ ላይ። መረቁን ደግሞ ያው ስለሚያስፈልገን እያጠለልኩት ነው። እዚህ ጋር እኔ አተር ትንሽ ጨምሬያለሁ። መተውም ይቻላል፣ ወይንም ካሮት ሌላም ኹዳር ማድረግ ይቻላል። ማጅ ትንሽ አንድ ፍሬ ማጅ አድርጌያለሁ። ደረቅ በርበሬ ማለት ነው። ሽርክት ሆኖ የተፈጨውን እዛ ትንሽ ኩዝበራ ተጠቅሜያለሁ። እዛ ታጥቦ ተዘፍዝፎ የተቀመጠ ሩዝ ነው ይሄ ሩዝ በስመቲ። እሱን ጨምሬያለሁ። ቀስ አድርገን እንዳይሰባበርብን ሩዙ ታጥቦ የተዘፈዘፈ ስለሆነ። ከዛ የስጋውን መረቅ ማለት ነው ሩዙን እንቀቅልበታለን ማለት ነው። ያው ሩዙን ቀላል የሆነ መንገድ ነው። እዚህ ጋር ጨው ተጠቅሜያለሁ። እዚህ ጋር ዛዕፈራን የተጠቀምኩ ነው። ፍሬሽ የሆነ ዛዕፈራን ነው። ይሄው ለብ ያለ ውሃ። ሩዙ እንደዚህ እየበሰለልኝ ነው። ምክንያቱም ሩዙ በደንብ መብሰል አለበት። ምክንያቱም ዱባው ላይ ምንም አይነት ነገር ውሃ ነገር ስለማልጠቀም ሩዙም ስጋውም የበሰለ ነው መሆን ያለበት ማለት ነው። አሁን እዚህ ጋር ይሄ ስጋ መጥበሻ ነው። ትንሽ ፓፕሪካ እና ጨው፣ እዛ ዘይት እና እንደውም ዚብዳ ማለት ነው፣ ገበታ ቅቤ፣ እሱን ውስጥ አድርገን በደንብ እናሸዋለን። ውስጡን የሆነ የስጋ መጥበሻው እዛው ነው የምትወው፣ ምክንያቱም የሆነ ደስ የሚል ጠረን ይሰጠናል። እንደዚህ በደንብ ውስጡን እሽት እናደርገዋለን። እንደምታዩት ሩዙ በስሏል። ስጋውም እንደዛው። አሁን ትንሽ ስጋ ከስር እያደረኩኝ ስጋ ሩዝ የኔ እያደራረብን ማለት ነው። መሙላት ነው ማለት ነው ዱባውን። እንደዚህ ትንሽ ሩዝ አደርጋለሁ፣ ከዛ ስጋ አደርጋለሁ፣ ከዛ እንደዛ እያለን ማለት ነው እስከ መጨረሻው በዚህ መልኩ እንሞላዋለን። ሰብስክራይብ አድርጉ፣ ላይክም ሼርም አትርሱ። ወዳችሁና ፈቅዳችሁ እየተከታተላችሁ ስለሆነ አመሰግናለሁ። በዚህ መልኩ እንደዚህ ጨርሻለሁ። ከላይ ዛዕፈራኑን አድርጋለሁ። ይሄ ክዳኗን በደንብ ስትቆርጡ መጀመሪያ ላይ አስተካክላችሁ መቁረጥ ግድ ይለናል። ምክንያቱም እንደዚህ ተከድኖ ነው መብሰል ያለበት ራሱን ችሎ ማለት ነው። ከላይ እንደዚህ ትንሽ ዘይት ቀብቼዋለሁኝ። በቃ በዚህ መልኩ እንደዚህ ወረቀል ዚብዳ ካለ እሱ ጋር አድርጋችሁ በገስት የሸፍናችሁ ፍሩም ውስጥ ማስገባት ነው። 250 ላይ አድርጋችሁ ለ40 ደቂቃ እስከ 1 ሰዓት ይበስላል። በዚህ መልኩ በስሏል። ያው እኔ ሁለት ነው የሰራሁት፣ አንድ በዶሮ አንድ በስጋ።
ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። እውነት ለመናገር እጅግ በጣም የሚጣፍጥ ነው። ባይ